ተገኝ ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ እስቲ ጥያቄ ይደገምሽ። ምን መስሎ ነው ግን ደሃ ያልክ? አይ ሀብትም እንዳይበዛ ከሀብትም ተመጠን ድረስ መካከለኛ ማለት ነው የፈለግከው። መካከለኛ። አሁን ጥያቄው ልድገምልህ። እሺ ባለቤትሽ ታዋቂ ከመሆንና ሀብታም ከመሆን የቱን ይመርጣል? ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። እሺ ታዋቂ ታዋቂ ነው የምትመርጠው? አዎ ታዋቂ። እሺ አሳይልኝ ወይስ መጨረሻው ጥያቄ ከባለቤት ጋር በጋራ ማሳካት የምትፈልጉት ምንድነው ብለን ጠየቅን። ወይንሸት በጋራ ማሳካት በጋራ አብራችሁ ከባለቤትሽ ጋር ማሳካት የምትፈልጉት ምንድን? ወይም ትዳር በመስረት ማለት ነው። ትዳርማ መስረታችኋል። ትዳር እኮ ስለመሰረቱ አንድ አይደላችሁ? አሁን ሁለታችሁ? ሁለታችን አንድ ነው። አንድ ላይ ሆነን ማሳካት የምትፈልገው አንድ ላይ ሆነን ትዳራችን በደንብ መምራት ማለት ነው። እሱንም ትመራላችሁ። ግን ማሳካት ግብ ይኖረን የለስ ነው እንደዚህ ማሳካት ያው ካገባን በኋላ ልጅ መውለድ፣ ጥሩ ህይወት መኖር። ስለዚህ ምን ይሁን መልስ ማለት በቃ ያው ጥሩ ህይወት መኖር፣ ማግባት፣ እንደገና ልጅ መውለድ። መልሱ ምን እናድርገው? ወይንሸት መልሱ ይደገምልኝ ገና ጥያቄው። ምንም ችግር የለም። ከባለቤትህ ጋር በጋራ ማለት አንድ ላይ ሆናችሁ እንደ ባልና ሚስት ስትሆኑ እንደ አንድ አይደለም የምትቆጠሩት? አብራችሁ ሆናችሁ ማሳካት የምትፈልጉት ግብ ምንድነው ነው ጥያቄ። ማሳካት ያው መስራት፣ ቤተሰቡን መምራት። መልሱ ምን እናድርገው? ወይንሸት ቤተሰቡን መምራት፣ መስራት፣ ያው እኩል መስራት ማለት ነው። ስለዚህ ማሳካት የምትፈልጉት እኩል መስራት ነው አይደለም? እሺ ምን ማሳካት የምንፈልገው በዚህ ዓመት ይሄን እናሳካለን። የራሳችን እንትን አለን ማለት ነው። ምንድነው? ሀሳብ አለ። ምንድነው ሀሳቡ? ያው ብዙ ኑሮ ለመኖር ደህና የተሻለ ኑሮ ለመኖር ሀሳብ ይሄ ነው። በ2018 ማለት ነው ያሰብነው። ስለዚህ የተሻለ ኑሮ መኖር። አዎ። እሺ አሳየኝ። ቤት ለመስራት